ሰላም ሰላም እንደምናችሁ ፍጹም እባላለሁኝ። ዛሬ አንድ አስደሳች ቪዲዮ ይዤላችሁ መጥቻለሁ። ጉግል ሺትን እና ሜክ ኤአይ የሚባል የአውቶሜሽን ቱል በመጠቀም እንዴት ቫይራል የሆነ ፖስት ወደ ሶሻል ሚዲያዎቻችሁ ላይ ፖስት ማድረግ የምትችሉበትን ዘዴ ነው ማሳያችሁ። ተከታተሉኝ። ይዤላችሁ ቀርቤያለሁ። እንግዲህ ማንኛውንም አውቶሜሽን ከመስራታችን በፊት ምንድነው ፕሮብሌሙ ምንድነው እና የሚሉትን ነገር ዲፋይን ማድረግ ያስፈልገናል። በዚህ በእኛ ፕሮጀክት አሁን የምንሰራው ሶሻል ሚዲያ ላይ ፖስት የምናደርጋቸውን ኮንተንቶች አውቶሜት ማድረግ ነው የምንፈልገው። ምክንያቱም ብዙ ጊዜ አይዲያውን ጀነሬት ለማድረግ ለመጻፍ ብዙ ሰዓት እንፈጃለን፣ ብዙ ዋጋ እንከፍላለን፣ ለዛ ብዙ ገንዘብ ያስወጣናል። ስለዚህ ያንን መቀነስ ነው የፈለግነው። ስለዚህ በዚህ ወርክ ፍሎ ምንድነው የምናደርገው? እንግዲህ አውቶሜሽናችን የሚጀምረው ጉግል ሺታችን ላይ ሄዶ የጻፍነውን አይዲያ ወይም መጻፍ ስለምንፈልገው ቶፒክ ያስቀመጥነውን አይዲያ ሪድ በማድረግ ነው የሚጀምረው። እሱን ያነባል፣ ጉግል ሺታችን ሄዶ ያያል ማለት ነው። ከዛም በኋላ እሱ ላይ የተቀመጠው ኮንዲሽን ጀነሬት ኮንተንት የሚል ሲኖር ወደ ምን ይቀጥላል ማለት ነው? ወደ ላንጉዌጅ ሞዴል ወደ ኦፕን ኤአይን በመጠቀም ቻት ጂፒቲ፣ ሶራ እንዲሁም ሌሎችን ሞዴሎች በመጠቀም ድራፍት ያደርግልናል። ስለ ቶፒኩ ጽሁፉን ድራፍት ያደርግልናል። በመቀጠልም አሁን ኦፕን ኤአይ የምንጠቀመው ከዚህ ጋር ተመሳሳይ የሆነ በጻፍነው ፕሮምፕት መሰረት ኢሜጅኑም ጀነሬት ያደርግልናል። በስተመጨረሻም ይሄን ካደረገ በኋላ በዚህኛው ወርክ ፍሎ ላይ ጉግል ሺታችን ሄዶ ሪቪው ብሎ ኮንተንት ስታተሱን እንዲቀይርልን ነው የምንፈልገው። ከዛም በኋላ እኛ ከቲማችን አንድ ሰው ሄዶ እንትኑን የሰጠንን ቴክስት እና ኢሜጅ ሪቪው እናደርጋለን። የሚስተካከል ነገር እናስተካክላለን። ከጨረስን በኋላ ጀነሬት ፖስት የሚለውን ኮንዲሽን እንመርጥለታለን። ከዛ በኋላ አውቶሜሽኑ ቀጥታ ሄዶ ወደ ኮንፊገር ወዳደረግነው ማህበራዊ ሚዲያ ፌስቡክ ሊሆን ይችላል፣ ሊንክድን ሊሆን ይችላል፣ ኢንስታግራም ሊሆን ይችላል፣ ወደ እነዛ ሁሉ እየሄደ ፖስት ያደርጋል ማለት ነው። እንግዲህ ይሄ በጣም ቅልጥፍ ያለ አውቶሜሽን ነው። እንደምታዩት አንድ ከሰራችሁት በኋላ ከዛ በኋላ ዝም ብሎ ማምረት ብቻ ነው የሚሆነው ማለት ነው የሚሆነውና የመጀመሪያውን ስቴፕ ላይ እዚህ ላይ ተጠንቃችሁ መስራት ነው ያለባችሁ። ከዛ በኋላ በዚህ ወርክ ፍሎው ላይ እንግዲህ አውቶሜሽናችን ጉግል ሺታችን ሄዶ ፖስት ደን ብሎ ያደርገዋል ማለት ነው። በዚህ መልኩ ነው እንግዲህ አሁን የሚቀጥሉትን የጉግል ሺቱንና ሜክ ላይ ሄደን የምንሰራውን አውቶሜሽን ይሄን ብሉፕሪንት ተከትለን ነው እንግዲህ ተከታተሉ። እንግዲህ አሁን ቀጥታ ወደ ጉግል ሺታችንን ኮንፊገር በማድረግ ነው የምንጀምረው። እንግዲህ ቫይራል ፖስት ጀነሬተር ብለን አረስት እንስጠው ጉግል ሺታችንን። ከዛም በኋላ ባያችሁት ወርክ ፍሎ መሰረት ቶፒክ ሰጠዋለሁ። ስለምጽፈው አይዲያ የሚይዝበት ቦታ ነው። እዚህ ጋር ኮንተንት ስታተሱ የሚቀየርበት ኮንዲሽን ነው፣ እሱን አስቀምጣለሁ። ከዛም በኋላ ለሊንክዲን እንዲሁም ለፌስቡክ ሌሎችም ኢንስታግራምም እንዲህ ካሉ ምጽፍበት ኮለም አዘጋጃለሁ። ኢሜጁንም ጀነሬት ካረ በኋላ የማረግበት ቦታ አዘጋጃለሁ። ከዛ በኋላ ኮንተንት ስታተሱን የሚመርጥበት እንደዚህ ፊልተር አዘጋጃለሁ። ጀነሬት ኮንተንት፣ ጀነሬት ፖስት የሚሉትን አዘጋጃለሁኝ። ለምን አውቶሜሽኑ ይሄን እያየ ነው የምንፈልገው ነገር እንሰራለን። በእርግጥ ጀነሬት ፖስት ከማድረጋችን በፊት ኦፍ ኮርስ ሪቪው እናደርገዋለን። ከዛም በኋላ ሪቪው ካደረግነው በኋላ ጀነሬት ፖስት የሚለውን ስናደርግ ፖስት ያደርግልናል ማለት ነው። በመጨረሻም ጉግል ሺታችንን መጥቶ ፖስት ደን ብሎ ያደርግልናል ማለት ነው። እንደምታዩት እንደዚህ እናደርጋለን። ከዛ በኋላ ይሄን እንደምታዩት አዘጋጅቶታል ፊልተራችንን። ድራግ አድርገን ይሄን ለሁሉም ጋር እንዲደረስ እናደርገዋለን። እንግዲህ ቀጣዩ የሚሆነው ሜክ ላይ ሄደን ወርክ ፍሎውን
ማዘጋጀት ነው። make.com ላይ ገብታችሁ እንደዚህ ታገኙታላችሁ። እዚህ ቴምፕሌትስ ላይ ገብታችሁ ስታዩ እንግዲህ ስለምትፈልጉት መስራት ስለምትፈልጉት ነገሮች እንደምታያቸው ብዙ ቱሎች አሉ። ሰርች ያደርጋችሁ እንደዚህ ቼክ አድርጓቸው። ፌስቡክ፣ ኢንስታግራም ላይኖር ይችላል አንዳንዱ። ስለዚህ አውቶሜሽኑ ከመጀመሩ በፊት ይሄን ቼክ አድርጉ። በመቀጠል ምንድነው የምናደርገው እንግዲህ እዚህ ጋር እንመለስና ክሬት ሴናሪዮ የሚላል እዚህ ጫፍ ላይ ክሬት ሴናሪዮ ብለን ሴናሪዮ እንጀምራለን ማለት ነው። ከዛም በኋላ እንግዲህ በወርክ ፍሎዋችን መሰረት ከጉግል ሺት ነው የምንጀምረው። ጉግል ሺት ላይ እዚህ ጋር ሰርች ሮስ የሚልን እናደርጋለን። እንትናችሁን አውተንቲኬት ማድረግ አለባችሁ። ለሜክ ጉግል ሺታችሁን አክሰስ እንዲያደርግ አውተንቲኬት ታደርጋላችሁ። ከዛም በኋላ ስፕሬድ ሺቱ የትኛው እንደሆነ ቫይራል ፖስት ጀነሬተር ነው ትሰጡታላችሁ። የትኛው ሺት እንደሆነ ትነግሩታላችሁ። ይሄን ሁሉ ከሰጣችሁ በኋላ እንግዲህ በወርክ ፍሎዋችን መሰረት እንግዲህ እሱን ሁሌ እያስታወሳችሁ ይሄ አውቶሜሽን የሚጀምረው ኮንተንት ስታተሳችን ጀነሬት ኮንተንት የሚል ሲሆን ነው የመጀመሪያው። ከዛ በኋላ ሪቪው አድርገን ከጨረስን በኋላ ደግሞ አድ እናደርጋለን። ኮንተንት ስታተሱ ጀነሬት ፖስት የሚል ሲሆን ብቻ ነው ይሄ አውቶሜሽን የሚጀምረው ስራውን የሚጀምረው ማለት ነው። ስለዚህ የመጀመሪያውን ወርክ ፍሎ ጨረስን። ከዛ እዚህ ጋር አድ ሞጁል እንለዋለን። ከዛ ራውተር የሚል ታይፕ አድርጉ ነው ፈልጉ ራውት እንዲያደርግልን እንፈልጋለን ወደ ሁለት ቦታ። ስለዚህ የመጀመሪያው እዛች ጋር ፊልተር እንሰራባታለች። ፊልተሯን ሴትአፕ የሚለውን እንትንበሉና ሌብል ስጡት። ይሄንኛው ኮንተንት ጀነሬት የሚያደርግበት ፓዝ ነው። ወደዚህኛው ፓዝ የሚመጣው እንግዲህ ኮንተንት ስታተሱ ጀነሬት ኮንተንት የሚል ሲሆን ነው ማለት ነው። እንግዲህ ያለ ኮድ ሳንጽፍ ይሄ በፕሮግራሚንግ ላንጉዌጅ የሚሰራ ነገር ነበር። እንግዲህ ይሄነት ኮንዲሽናል የሆነ እንትኖች እየሰጠነው ነው። ለጀነሬት ኮንተንት የሚል ሲኖር ነው እሱን ተከትሎ ይሄዳል ማለት ነው። ሁለተኛው ደግሞ ይሄኛውን ፊልተር የምንስራው ይሄኛው ደግሞ ሪቪው ካደረግን በኋላ ፖስት የምናደርግበት መንገድ ነው። ይሄኛው ደግሞ ኮንዲሽን የሚሆነው ምንድነው እንደምትገምቱት ኮንተንት ስታተሱ ጀነሬት ፖስት የሚለውን ሲያገኝ የሚሄድበት መንገድ ነው ማለት ነው። በጣም ጥሩ። ይሄ እንግዲህ በጣም በፍጥነት ሰርተናል። እንግዲህ የሚቀጥለው የሚሆነው በላይኛው መንገድ ስንሄድ ምንድነው የሚሆነው? ከዛ በኋላ እንግዲህ ቴክስቱን ራስት እንዲያደርግልን የምንፈልገው ኦፕን ኤአይ ነው የምንጠቀመው። ጀነሬት ኮምፕሊሽን የሚል እንመርጥና እዚህ ጋር እንግዲህ አድ እናደርጋለን። ኦፕን ኤአይ ኤፒአይ ኪ ያስፈልገናል። ይሄን ጀነሬት አድርገን አውተንቲኬት ማድረግ አለብን። ሞዴሉን እንመርጣለን። ሞዴሉ እንግዲህ ቀለል ያለውን GPT-4 ሚኒ ኦር እንደዚህ የሚል እንጠቀማለን። እዚህ ጋር ሜሴጅ የሚለው ጋር ተገቡና እዚህ ጋር ቴክስት የሚለው ላይ እንግዲህ እዚህ ጋር ፕሮምፕት ያዘጋጀው ፕሮምፕት አለ። እሱን አምጥቼ ፔስት አደርጋለሁ። እንግዲህ በኤአይ ዘመን ትልቁን ሚና የሚጫወተው ፕሮምፕት ይባላል። ምናልባት ወደፊት ቪዲዮ ስራለሁ እሱን በተመለከተ አንደበተ ርቱዕ ሆናችሁ መናገር አለባችሁ። እሱ ነው በቃ በአጠቃላይ ቢሆነው። ስለዚህ ይሄንን ሞዴል እነግረዋለሁ ምን አይነት ሮል እንደሚኖረው። ሶሻል ሚዲያ ኤክስፐርት እንደሆነ እነግረዋለሁ። ሮል ይባላል። ኦብጀክቲቭን እነግረዋለሁኝ። ምን አይነት ፖስት ጀነሬት ማድረግ እንዳለበት እነግረዋለሁኝ። ቶን እና እንትኑን ሰጠዋለሁኝ። ምን አይነት ሂውመረስ ነው ወይ እንደዚህ በዲቴል ስለምፈልገው ነገር በዲቴል ነው የምነግረው ማለት ነው። በሰጠውት ልክ ነው የሚሰጠኝ። ስለዚህ ያን አደርጋለሁ። ፕላትፎርም ስፔሲፊክ የሆኑ እንትኖች ጋይድላይንስም ሰጠዋለሁ። ለፌስቡክ ለሊንክድኢን የሚሆነው ኦዲየንሱ ይሄን ያለው እንዲህ አይነት ነው የሚለው በዲቴል ሰጠዋለሁ። ከዛም በኋላ ቶፒክን ኦሬዲ እንዲያደርግ ከዚህ ቶፒኩን ከዚህ ላይ መርጥለታለሁ። ይሄንን ካረግን በኋላ እንግዲህ ቴክስት ጀነሬት የሚያደርግበት አንዲት የምነግራችሁ ነገር እዚህ ጋር አድቫንስድ ሴቲንግ ቢሎን ኦን ታረጉና ይሄ በጄሰን ፎርማት እንዲያደርግላችሁ ታረጉታላችሁ። ምክንያቱም ኩልሽታችሁ ላይ ሄዶ ለሊንክድኢን ለፌስቡክ አድርጎ እንዲጽፍላችሁ ማለት ነው። የሚቀጥለው ሞጁል እንግዲህ ኢሜጅ ነው። ኢሜጅ ጀነሬት የሚያደርግበት ነው። እሱን ይሄም ኦፕን ኤአይ ነው የምንጠቀመው። ኦፕን ኤአይ ሞዴል ነው የምንጠቀመው። እንዳልኳችሁ አውተንቲኬት እናደርጋለን። ኤፒአይ ኪ ያስፈልጋል። ትንሽ ፈንድ ይፈልጋል። ሞዴል እዚህ ጋር ሞዴሉን እንነግረዋለን። ዳሌ 2 ኦር ዳሌ 3 የሚሉ ሞዴሎች አሉ። ተጠቅመው እንግዲህ ፕሮምፕት ይላል እዚህ ጋር
ራሱ ስሙን የተጠቀመው እዚህ ጋር ፕሮምፕቱም ላይ እንደዚህ ለኢሜጁም እንደዚህ አይነት ፕሮምፕት ተሰጥቷላችሁ። አሁንም በጣም በአጽንኦት መናገር ነው ፈልገው ፕሮምፕት በጣም ወሳኝ ነው ስለምትሰሩት ስራ። ስለዚህ እዚህ ጋርም በመፈልገው መልኩ ሮል ሰጠዋለሁ፣ ኤግዛምፕል ሰጠዋለሁ። እንደምታዩት ምን አይነት እንትን እንደምፈልግ ነግረዋለሁ። ይሄን ሁሉ ካደረኩ በኋላ ሴቭ አድርጌ ወደሚቀጥለው ስቴጅ ሄዳለሁ ማለት ነው። እንግዲህ ቴክስት እና ኢሜጁ ተዘጋጀ። አሁን ኔክስት መጨረሻ ላይ የሚሆነው እንግዲህ ጉግል ሺቱ ላይ ሄዶ የሰጠኝን እንትን ሪቪው እንዳደርግ የሚያደርግበት ነው። ስለዚህ ግን መጀመሪያ ይሄን ከማድረግ በፊት እስቲ አንድ ጊዜ ራን አድርገን ሞክረው እንደ ድራይ ራን ነገር እናደርግ። ምክንያቱም ይሄ ማድረጋችን ጥሩ ነው። ኤረር ካለውም በመሃል ፊክስ እናደርጋለን። አሁን እንደምታዩት ቴክስቱን ጀነሬት እያደረገ ነው፣ ኢሜጁንም ጀነሬት እያደረገ ነው። እንደምታዩት ምንም አይነት ችግር የለውም። ስለዚህ ቀጥታ ወደ ጉግል ሺታችንን ሪቪው እንድናደርግ የሚያስችለንን ሞጁል መጨመር እንችላለን። ስለዚህ ሞጁሉን እንጨምር። ጉግል ሺት ብለን አሁን አፕዴት ነው የምናደርገው። እንደምትገምቱት አፕዴት እንዲያደርግልን የምንፈልገው አውተንቲኬት እናደርጋለን። ጉግል ሺቱን እንሰጠዋለን፣ ስፕሬድ ሺቱን እንሰጠዋለን። ተደጋጋሚ ስራ ነው ይሄ፣ ግን ማድረግ አለብን። እንሰጠዋለን። ከዛ በኋላ ሮው ነምበሩንም ያነበበውን ኮንተንት ሮው እሱን እንሰጠዋለን። ከዛ በኋላ ኮንተንት ስታተሱ ጋር መታችሁ አሁን እዚህ ጋር ሪቪው እንዲል ታረጉታላችሁ ማለት ነው። እንትኖቹን ደግሞ ከኦፕን ኤአይ ሪዘልት ፊልድ ላይ ሄዳችሁ የፌስቡክ ለፌስቡክ የሊንክድን ለሊንክድን በተቀመጠው ቦታ ላይ እንዲያደርግ እናደርጋለን። ኢሜጁንም እንደዛው ከኢሜጁ ሞዴል ላይ ሄዳችሁ እዛ ላይ ሄዳችሁ እንትኑን ታስቀምጡልታላችሁ ዩአርኤሉን። ስለዚህ የላይኛውን ኮንተንት ጀነሬሽኑን ጨረስን ማለት ነው። በዚህ አይነት በጣም በፈጣን ጨረስነው። ሁለተኛውንም እንቀጥል። እዚህ ጋር እንግዲህ በሁለተኛው እንግዲህ ለዚህኛው እንትን ሲባል ፌስቡክን ብቻ ነው የምጠቀመው። ፌስቡክ ፔጅ አውተንቲኬት አደርጋለሁ። ፔጅ ነው የሚፈልገው አክቹአሊ እንደዚህ አይነት ለቴስት ያስቀመጥኩት ፔጅ አለ። ከፈለጋችሁ ፎሎ አድርጉት፣ የምንነጋገርበት ይሆናል በዚህ ጉዳይ ላይ። ኤአይ ኢንሳይትስ ኢትዮጵያ ይላል፣ አርቲፊሻል ኢንተለጀንስ የሚል ነው። ለሙከራ የሰራሁት ፔጅ ነው፣ ግን ኤኒዌይ ጥሩ ኮንተንቶች ፖስት ማድረግ ስለጀመርኩ እዛ ቼክ አድርጉት። እንግዲህ በመጨረሻ እንግዲህ እዚህ ጋር ኢንስታግራም ምን መጨመር ይችላልላችሁ፣ ግን ለዚህኛው እንትን ቀጥታ ጉግል ሺት ሞጁል ጨመርኩኝ። በመጨረሻም ላይ ሄዶ ፖስት ደን እንዲል ብቻ ነው የምፈልገው። ፖስት ደን እንዲል እንዲያደርግልኝ ነው የምፈልገው። እንግዲህ ወርክ ፍሎውን ጨረስን ማለት ነው። በሜክ ላይ የዚህን አውቶሜሽን ጨርሰናል። እንግዲህ ኔክስት የሚሆነው ምንድነው? ሄደን መሞከር ብቻ ነው። እንግዲህ አሁን እስቲ ይሞከር የሰራነው ስራ ትክክል ነው የሚለውን እንግዲህ እስቲ እንደዚህ ቶፒክ እንስጠውና ጀነሬት ኮንተንት እንበለውና አውቶሜሽናችንን ራን እናርገውና እስቲ ምን እንደሚመስል እንየው። አሁን መተን እዚህ ጋር ራን ዋንስ ስንለው እንደምታዩት እንግዲህ አንድ የላይኛውን ፓዝ ይዞ ነው የሚሄደው ጀነሬሽን ኮንተንት ፓዙን። አሁን እንደምታዩት ታያችሁት፣ ለማየትም ደስ ይላል። አሁን ጨርሶ ጉግል ሺታችን አፕዴት አደረገው። አያችሁት? ሪቪው እንዳደረገው አደረገልኝ። እንደምታዩት ለሊንክድን የሚሆነውን ኮንተንት ሰጠኝ እንደዚህ፣ ለፌስቡክም የሚሆነውን ኮንተንት ሰጥቶኛል። ኢሜጅም ሰጥቶኛል። እንደምታዩት ኢሜጅ ሊንክ ነው። እንደምታዩት እንዲህ አይነት ኢሜጅ ሰጥቶኛል። ትንሽ ዊርድ ኢሜጅ ነው፣ ግን ጥሩ ነው፣ መጥፎ የሚባል አይደለም። ጀነሬት ፖስት የሚለውን አረግለትና አውቶሜሽን ላይ መጥቼ ራን ስለው አሁን ደግሞ ሁለተኛውን መንገድ ይከተናል። ኮንተንት ጀነሬት ፖስቲንጉን ወደ ፌስቡካችን እየሄደ ነው። አውተንቲኬት እያደረገ ነው። አሁን እንደምታዩት ጨርሶ ጉግል ሺታችንም ላይ ሄዶ እንግዲህ አያችሁት ፖስት ደን ብሎታል። አሁን እስቲ ፌስቡካችንን ቼክ እናድርገው ምን ይመስላል የሚለውን ሪፍሬሽ ብናደርገው ምን ይመስላል። እንደምታዩት መጥቶ ፖስት አድርጓል። እንግዲህ የሚገርም ነው፣ በጣም ፈጣን ነው፣ ደስ የሚል ነው። ግን ይሄን በትክክል ሪቪው ስላላደረኩት ክሮስ ቼክ ማድረግ ስለምፈልግ ዲሊት አድርገዋለሁ ለጊዜው። ግን እንደምታዩት ስራው ተሰርቷል። ስላዳመጣችሁኝ አመሰግናለሁኝ። በሚቀጥለው ቪዲዮ እንገናኛለን።